ዶክተር ጸደኒያ ነኝ የቆዳ ስፔሻሊስት ሐኪም። ከሁለት ቀን በፊት ህጻናት ላይ ስለሚያጋጥም የጭንቅላት ቆሮቆር ኬዝ ወይም ፈንጋል ኢንፌክሽን አውርተን ነበር እና ያው አንዳንድ ጥያቄዎች ጠይቃችሁኛል። ይሄ ጥያቄ ደግሞ በጣም ኢምፖርታንት ጥያቄ ነው። በተደጋጋሚ የሚያጋጥም ነው። ይጠቅማቸዋል ብትሰሙት። ያው ኑኑ እንደምትለው ልጄ 2 ጊዜ የሚዋጥ ወስዳለች እና ተመልሶ መጥቶባታል። ምንድነው ማድረግ ያለብኝ ነው የምትለው። መጀመሪያ ማወቅ ያለባችሁ ይሄ ነገር እየተመላለሰ ለምንድን ነው የሚመጣው? እኔም ጋር አጋጥሞኛ ቃል አያምሹር ሌሎች የቆዳ ሐኪሞችም ጋር ያጋጥማቸዋል። የመጀመሪያውና ዋነኛው ምክንያት ያልታከሙ ልጆች ቤት ውስጥ ሲኖሩ ነው። ወንድም ወይም እህት ብዙ ጊዜ ያው ወላጅ የሚያሳክመው በጣም የባሰበትን ነው፣ ወይም ደግሞ ሌላውን ኢቭን ላያዩ ይችላል። ትንሽ ፈርፈር ማለት ነው ያላት፣ ትንሽ ነው ነጣ የሚል ነገር ነው ያለው ይልና ችላይ ማለት ነገር አለ። ግን ያኛውም ፈንጋል ኢንፌክሽን ነው። ስለዚህ ይሄ ልጅ ታክሞ ድኖ ቤቱ ሲገባ ስቲል አብሮ ከእህቱ ጋር ወይ ከወንድሙ ጋር የሚተኛ ከሆነ አብሮ የሚጫወት ከሆነ በጣም ክሎዝ የሆነ ኮንታክት ካለ ከዛ ልጅ መልሶ ይዘዋል። ስለዚህ ትርጉም የለውም ማለት ነው። ማድረግ ያለባችሁ አንድ ልጅ ፈንጋል ኢንፌክሽን ያለበት ልጅ ትሪት ከተደረገ ወይም ከተገኘበት እቤት ያሉ ሁሉንም ልጆቻችሁን ገብታችሁ ቼክ ማድረግ ያስፈልጋችኋል ማለት ነው። ጭንቅላታቸውን በደንብ ክፍትፍት እያደረጋችሁ ጸጉራቸው ውስጥ ኤኒ ነገር ካለ ማየት፣ ያለ ነገር ካለ ደግሞ ሐኪም ጋር ወስዶ ያንን ነገር ቼክ ማስደረግ ግዴታ ነው፣ ያስፈልጋል። ሁለተኛ ሙሉ ለሙሉ ያልታከመ ኬስ ሲሆን ነው። ኦኬ። ምክንያቱም ብዙ ጊዜ ህክምና የፈንጋል ኢንፌክሽን ከ4 ሳምንት እስከ 6 ሳምንት አንዳንዴ እንደውም እስከ 8 ሳምንት ኤክስቴንድ ልናደርግ እንችላለን፣ ያለውን ለውጥ እያየን ማለት ነው። ስለዚህ ረዘም ያለ ትሪትመንት ጊዜ ነው እና ብዙ ጊዜ ወላጆች ምን ያደርጋሉ? በ2 ሳምንት በ3 ሳምንት ለውጥ ሲያገኙ የልጃቸው ጭንቅላት ላይ በቃ ድኗል በማለት ያን መድኃኒት ያቆሙታል። ትንሽ ወራት ወይ ሳምንታት ይቆይና ያ ነገር ተመልሶ ይመጣል። ይሄ ኮመንሊ የምናየው ነገር ነው። ፉል ትሪትመንት፣ የታዘዘውን ትሪትመንት ያ ልጅ ወስዶ መጨረስ አለበት። ቀድሞም አልጠፋም በታዘዘለት ጊዜ ጨርሶ ሄዶ ደግሞ ለቼክአፕ መታየት አለበት። ሶስተኛ የንጽህና መጠበቂያ እቃዎችን ንጽህና አለመጠበቅ ነው የሚሆነው። እስከ 60 ዲግሪ ሴንቲግሬድ ድረስ በሆነ ትኩስ ውሃ መታጠብ ወይም መቀቀል ያስፈልጋቸዋል ፈንገሱ እንዲሞት። ማበጠሪያ፣ ማስያዣ፣ የፀጉር መላጫዎች፣ ኦኬ፣ ፎጣ፣ እነዚህ ነገሮች ንጽህና መጠበቅ በትኩስ ውሃ ማጠብ ያስፈልጋል ፈንገሱ እንዲሞት። አራተኛ ቶሎ ልጆችን አለማጠብ፣ ንጽህናቸውን አለመጠበቅ። ኢቭን የዳነው ፈንገስ ሌላ ደግሞ አዲስ አይነት ፈንገስ ተመልሶ እንዲመጣ ያደርጋል። ኦኬ። ልጆቹ በየ1 ሳምንቱ ወይም ደግሞ ከበዛ በየ2 ሳምንቱ ፀጉራቸውን ንጽህና መጠበቅ ማጠብ ያስፈልገናል ማለት ነው። ከስንት አንዴ ፈንገሱ ሬዚስታንት ሊሆን ይችላል ለትሪትመንቱ። ለምንሰጠው አንቲፈንጋል ያ ፈንገስ ያው በጣም አፌክት አያደርገውም ወይም ሙሉ ለሙሉ አያጠፋውም፣ ሬዚስታንስ ዲቨሎፕ ካደረገ ማለት ነው። እንደዛ በሚያጋጥም ጊዜ ሙሉ ለሙሉ ሲጀምር እየታከመ ራሱ ያ ፈንገስ ሙሉ ለሙሉ አይጠፋም። ያንን ሳምፕል ተወስዶ ካልቸር ሴንሲቲቪቲ ተሰርቶ ለየትኛው አንቲፈንጋል ነው